ሰላም ጤና ይስጥልኝ እንደምሰነበታችሁ የሳምንታዊ የአዲስ ሳይበር የዜና ጥንቅራችን ነው። በቅድሚያ ዋና ዜናዎች የሌማት ትሩፋት ተግባር በቤተሰብ ደረጃ የምግብ ዋስትና ከማረጋገጥ ባለፈ ዜጎች የተመጣጠነ ምግብ እንዲያገኙ የሚያስችል መሆኑ ተገለጸ። በስራና ክህሎት ሚኒስቴር የስራ ኃላፊዎች የተዋቀረ ቡድን በአዲስ ከተማ ክፍለ ከተማ ሲያካሂድ የነበረውን የድጋፋዊ ሱፐርቪዥን አጠናቀቀ። የክፍለ ከተማ አስተዳደሩ ወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ከመቼውም ጊዜ በላይ ተቀዳሚ አጀንዳ አድርጎ እየሰራ እንደሚገኝ የክፍለ ከተማ ዋና ስራ አስፈጻሚ ገለጹ። አዲስ ከተማ ክፍለ ከተማ በበጀት ዓመቱ የሁለተኛ ዙር የሌማት ትሩፋት ንቅናቄ ምግባችን ከደጃችን በሚል መሪ ሀሳብ በአነስተኛ የኑሮ ደረጃ ውስጥ ለሚገኙ የህብረተሰብ ክፍሎች የዶሮና የመኖ ስርጭት ተካሂዷል። በፕሮግራሙ ተገኝተው መልእክት ያስተላለፉት የኢፌድሪ ስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ ባለፉት 3 ዓመት በሌማት ትሩፋት የተሰሩ በርካታ ስራዎች የነበሩና በስራ ዕድል ፈጠራ ያሉ ጸጋዎችን አውቀው በመጠቀም ክፍለ ከተማው በሚገባ ጠንክሮ በመስራት ወደ ኢንዱስትሪ ማደግ የሚቻል መሆኑንና ሚኒስቴር መስሪያ ቤቱን በበኩሉ ድጋፍ የሚያደርጉ ይሆናል ሲሉ ገልጸዋል። አዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽን ኮሚሽነር አቶ ባዩ ሽጉጤ በበኩላቸው በሌማት ትሩፋት በእንስሳትና የእንስሳት ተዋጽኦ በአትክልትና በፍራፍሬ ምርት ክፍለ ከተማው ያሉትን ጸጋዎች ተጠቅመው ጥሩ አፈጻጸም ያስመዘገበ መሆኑን ገልጸው በዛሬው ዕለት ኬጅ እንቁላልጣይ ቄብ ዶሮዎች ከነማስጀመሪያ መኗቸው መበርከቱ የኑሮ ውድነት ለማረጋጋትና በራስ ጥረት የራስ ምግብ ፍጆታም መሸፈን መቻሉ የስራ ባህል ከመፍጠር አንፃር ትልቅ አስተዋጽኦ አለው ሲሉ ተናግረዋል። አዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ትኩ በሌማት ትሩፋት በበጀት ዓመቱ ከተሰሩ የንቅናቄ ስራዎች በክፍለ ከተማችን ትኩረት ሰጥቶ ካከናወናቸው ስኬታማ ተግባራት የባለ ሀብቱና የመንግስት ተቋማት በቅንጅት ጠንክሮ በመስራት የመጣ ውጤት እና የገበያ ማረጋጋት አይነተኛ ሚና አለው ሲሉ ገልጸዋል። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ በበኩላቸው የሌማት ትሩፋት ተግባራችን ብዙዎችን ተጠቃሚ እያደረገ የሚገኝ ንቅናቄ በመሆኑ ነዋሪዎቻችን የጀመሩትን ስራ አጠናክረው መቀጠል ይገባቸዋል ብለዋል። በስራና ክህሎት ሚኒስቴር የስራ ኃላፊዎች የተዋቀረው ቡድን በአዲስ ከተማ ክፍለ ከተማ ሲያካሂድ የነበረውን ድጋፋዊ ሱፐርቪዥን አጠናቀቀ። በፌደራል የስራና ክህሎት ሚኒስቴር የተዋቀረው ድጋፋዊ ሱፐርቪዥን ቡድን በአዲስ ከተማ ክፍለ ከተማ ለተከታታይ 2 ቀናት ሲያካሂድ የነበረውን ሱፐርቪዥን ያጠናቀቀ ሲሆን የዘርፉ ስራ ኃላፊዎች በተገኙበት ግብረ መልስ ሰጥቷል። የሱፐርቪዥን ቡድኑ ቆይታው በክፍለ ከተማ ስራና ክህሎት ጽሕፈት ቤት እንዲሁም በወረዳ 5 12 እና በወረዳ 14 የሚገኙ ኢንተርፕራይዞች ያሉበትን ውጤታማነት ደረጃ እንዲሁም አምራች ኢንዱስትሪዎችን ኮሌጆችን ምልከታ ያደረገ ሲሆን ተስፋ ሰጪ ሂደት ላይ እንደሚገኙ የምልከታ ቡድን አባላቱ ተናግረዋል። የአዲስ ከተማ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ በበኩላቸው በክፍለ ከተማችን በስራና ክህሎት ዘርፍ እየተሰሩ ባሉ ስራዎች ዙሪያ ሱፐርቪዥን መደረጉ ክፍተቶቻችንን ለማስተካከልና ጥንካሬዎቻችንን እንድናስቀጥል የሚያስችል በመሆኑ የሚደገፍ ነገር ነው ሲሉ ገልጸዋል። የክፍለ ከተማ አስተዳደሩ ወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ከመቼውም ጊዜ በላይ ተቀዳሚ አጀንዳ አድርጎ እየሰራ እንደሚገኝ የክፍለ ከተማ ዋና ስራ አስፈጻሚ ገለጹ። በአዲስ ከተማ ክፍለ ከተማ የወጣቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሀሳብ ከሁሉም ወረዳ ከተውጣጡ ወጣቶች ጋር የማጠቃለያ ውይይት መድረክ ተካሂዷል። ወጣቶች ለአንድ ሀገር ሁለንተናዊ እድገትና ብልጽግና መዳበር ትልቅ ሚና የሚጫወቱ መሆናቸውን የገለጹት የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳወል መንግስት ወጣቶች ተሳትፏቸውን እንዲያሳድጉ በርካታ ስራዎች እየተሰራ ይገኛል ብለዋል። የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ትኩ በበኩላቸው የወጣቶችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን ጠቅሰው ሀገራዊ ለውጡን ከግብ ለማድረስ በርብርብ መስራት ያስፈልገናል ሲሉ ገልጸዋል። ወጣቶቹ በክፍለ ከተማ የተገነቡ ፕሮጀክቶችን ተዘዋውረው የጎበኙ ሲሆን በተመሳሳይ በክፍለ ከተማው ከሚገኙ የመንግስት ሰራተኞች ከሴቶች እና ከሲቪክ ማህበራት አባላት ጋር ውይይትና የፕሮጀክት ጉብኝት ተካሂዷል። ድሬዳዋ ወጣቶች በአዲስ ከተማ የልምድ ልውውጥ አካሄዱ።
የተደረገው የልምድ ልውውጥ ወንድማማችነትንና እህትማማችነትን በማጠናከር ጠንካራ የመረጃ ልውውጥ እንዲኖር የወጣቱን ሁለንተናዊ ተጠቃሚነት ለማረጋገጥ የሚያስችል ነው ያሉት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳወል ከድሬዳዋ የትንሿ ኢትዮጵያ ማሳያ ወደ ሆነችው አዲስ ከተማ እንኳን ደህና መጣችሁ ብለዋል። የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ፕሬዝዳንት አቶ መለሰ አባተ በበኩላቸው የተደረገው ልምድ ልውውጥ ተቀራራቢ አቅም ጠንካራ ወጣቶች አደረጃጀት ለመፍጠር የሚያስችል ነው ብለዋል። የአዲስ ከተማ ክፍለ ከተማ የወጣቶች ክንፍ አስተባባሪ ወጣት ያሬድ ተፈራ በበኩሉ የክፍለ ከተማ ወጣቶች ክንፍ የፓርቲውን መዋቅር ለማጠናከር ከሚያከናውናቸው መደበኛ ተግባራት በተጨማሪ ተመክሮ የሚሆኑ የህብረተሰቡን ችግር ሊያቃልሉ በሚችሉ በርካታ ሰው ተኮር ስራዎችን በማከናወን ላይ እንደሚገኝ ገልጸዋል። ለሳምንቱ ዋና ዋና ዜናዎች እነዚህ ነበሩ። እስከ ሳምንት ቸርን ሰንብቱ።